በአሁን ጊዜ የትኩረት ችግር ያለበት ዘመን ላይ እየኖርን ያለነው። ትቀመጣላችሁ፣ የምታጠኑበትን መጽሐፍ ወይንም ላፕቶፕ ትከፍታላችሁ፣ ከዛም ከ5 ደቂቃ በኋላ እጃችሁ ስልካችሁ ላይ ደርሷል። ይሄ ኦልሞስት ያለ ፍላጎታችሁ ነው የሚፈጠረው። ሰነፍ ስለሆናችሁ አይደለም፣ ነገር ግን በተለያዩ የማይጠቅሙ ነገሮች ኦቨር ስቲሙሌትድ ስለሆናችሁ ነው ወይንም ስለተዳከማችሁ ነው። በዚህ ማስተር ክላስ ቪዲዮ ትኩረታችሁን ወይንም የእናንተን ፎከስ እንዴት ከስር ጀምሮ እንደምትገነቡ አሳያችኋለሁ። የ12 ሰዓት ሙሉ ጥናት ስለ ማውራት አይደለም። እንደዚህ አይነት አጠናን ፌክ ነው። በይበልጥ ግን የ90 ደቂቃ ምርጥ የአጠናን መንገድን እናያለን። አሁን የምናያቸው ሩል ወይንም ህጎች the failure of Pomodoro, Zeigarnik effect, sound frequency, the 237 revision rule, environmental anchoring እና መጨረሻ ላይ ፋይናል ጠቃሚ ቲፖችን ሰጣችኋለሁ ማለት ነው። እስከ መጨረሻው ከቆያችሁ ከፈተና በፊት የሚያጋጥሟችሁን የመርሳት ችግሮች እንዴት ማጥፋት እንደምትችሉ አሳያችኋለሁ። ስለዚህ እስከ መጨረሻው የምትከታተሉ ከሆነ ትልቅ የመለወጥ ፍላጎት አላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን ቀጣይ የሚወጡትን ጠቃሚ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። የምትፈልጉትን ኦንላይን ኮርስ መግዛት ከፈለጋችሁ ከስር ያስቀመጥኩላችሁን የኡደሚ ሊንክ ተጠቅማችሁ ህይወታችሁን መለወጥ ትችላላችሁ። እናንተ ስትገዙ እኔም 10% ኮሚሽን ስለማገኝ እኔንም ሰፖርት አድርጉኛላችሁ ማለት ነው። ወደ ቪዲዮ እንሂድ። ፓርት 1 the failure of Pomodoro ወይንም የፖሞዶሮ ውድቀት እና መፍትሄውንም እናያለን። ኮንትሮቨርሻል እንሆንና የፖሞዶሮ ቴክኒክ ወይንም 25 ደቂቃ ስራ 5 ደቂቃ እረፍት አእምሮአችሁን አክቹአሊ ያደክመዋል። በየ25 ደቂቃው ባቆማችሁ ቁጥር ያጠናችሁትን ሐሳብ ከኋላ ትረሳላችሁ። አንዳንዴም የ5 ደቂቃ እረፍት ሪሴት ለማድረግ በቂ ላይሆን ይችላል። ከዚህ የእረፍት ደቂቃ ተመልሳችሁ ወደ ጥልቅ ትኩረት ለመግባት አእምሮአችሁ ሌላ 15 ደቂቃ ይፈጅበታል እና የቀናችሁን አጋማሽ በሙሉ ጥናት በመጀመር ብቻ ትጨርሳላችሁ። ታይመር የ25 ደቂቃ ሴት ማድረግ አቁሙና ስቶፕዋች ተጠቀሙ። ስቶፕዋች ማለት አንዴ ጥናት ልትጀምሩ ስትሉ ታስጀምሩትና ስትጨርሱ ምን ያህል ሰዓት ማጥናት እንደቻላችሁ ታያላችሁ። ጀምሩት፣ ከዛም አእምሯችሁ በቃ እስኪል ታነቡና ታቆማላችሁ። ለምሳሌ ይሄ የኔ ፍሎሎግ ነው። ትናንትና ለ1 ሰዓት ሳላቋረጥ አጥንቻለሁ። ዋናው ነገር ዛሬ ደግሞ ያለማቋረጥ ከ1 ሰዓት በላይ ለማጥናት መሞከር ነው። ከሰዓት ጋር ሳይሆን ከራሴ አቅም ጋር እየተፎካከርኩ ነው ማለት ነው። እናንተም ራሳችሁን በ25 ደቂቃ ከመገደብ ይልቅ እንደዚህ እያደረጋችሁ ብታጠኑ በጣም ይመረጣል። ፓርት 2 Zeigarnik effect። እናንተ ጀምራችሁ ስላልጨረሳችሁት የሆነ ነገር እንዴት ማሰብ ማቆም እንደማትችሉ አስተውላችኋል? ይሄ Zeigarnik effect ይባላል። አእምሮአችሁ ከጨረሰው ታስክ ይልቅ ያልጨረሰውን ታስክ የበለጠ ያስታውሰዋል። ሙሉ ቻፕተሩን ለመጨረስ አእምሮአችሁን ከመግፋት ይልቅ ይሄንን ሞክሩት። ለ1 ሰዓት ሙሉ አጥኑና ከዛ መሃል ላይ አቁሙ። መጨረሻ ላይ ግን አይደለም፣ አውቃችሁ ያላለቀ አድርጋችሁ አስቀምጡት። አሁን አእምሮአችሁ ኪሪየስ ይሆናል። ስላላለቀው ታስክ ማሰብ ይቀጥላል፣ ኢቭን በእረፍት ጊዜያችሁ ጭምር ማለት ነው። ስትመለሱ ካቆማችሁበት ለመቀጠል ተፈጥሯዊ ችኮላ ይሰማችኋል። እውነቴን ነው የምላችሁ፣ ይሄ በጣም ይሰራል። እኔ የኤዩ ሰከንደሪ ኢኮኖሚክስ ተማሪ ነኝ እና ማክሮ ኢኮኖሚክስ ቻፕተር 2 አጥንቼ መሃል ላይ አቆምኩ። ከዛም በቀጣይ ቀን በጣም ቅር እያለኝ ስለነበር ተመልሼ ለማጥናትና ለመከለስ በጣም ቸኩዬ ነበር። ይሄ ዘዴ የበለጠ ትኩረትን ይሰጣችኋል፣ ፕሮክራስቲኔሽንን ያጠፋላችኋል፣ ጠንካራ የማስታወስ ብቃትንም ይጨምርላችኋል። ስለዚህ ቀጣይ ስታጠኑ የጀመራችሁትን አትጨርሱ። የአእምሮአችሁን ድክመት እንደ አድቫንቴጅ በጣም ተጠቀሙት። ይሄ በጣም ስማርት ያጠናን ዘዴ ነው። ፓርት 3 ሳውንድ ፍሪኩዌንሲ ወይንም ሳውንድ ፍሪኩዌንሲን መጠቀም። ብዙ ተማሪዎች ሲያጠኑ የጃዝ ወይንም ሎፋይ ሙዚቃን እያዳመጡ ያጠናሉ። ነገር ግን አእምሮአችሁ ሪኮግናይዝ የሚያደርገው ቢት ወይንም ሙዚቃ ካለ 10% የሚሆን ትኩረታችሁን በሙዚቃው ታጣላችሁ ማለት ነው። ብራውን ኖይዝ እና ፒንክ ኖይዝ እንደ ወንዝ ወይንም እንደ ፏፏቴ አይነት ድምጽ ያላቸው ፍሪኩዌንሲ ናቸው። ስታጠኑ እነዚህን እየሰማችሁ አጥኑ። የሃርቫርድ ተማሪዎችም ይህንን ሲስተም ይጠቀሙታል። ፒንክ ኖይዝን በቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የቴሌግራም ቻናላችንን ሊንክ እዚሁ ቻናሌ ውስጥ
ሞር የሚለውን ተጭናችሁ ሊንኩን ተጠቅማችሁ ጆይን ማድረግ ትችላላችሁ። ብዙ ተማሪዎች ተጠቅመዋል። በዚህ እናንተም እንደምትጠቀሙ ተስፋ አለኝ። እነዚህን ፍሪኩዌንሲዎች እየሰማችሁ ስታጠኑ የአእምሯችሁ ሞኖሎግ ወይንም ሰልችቶኛል የሚለው ድምጽ በድንገት ጸጥ ይላል። የሆነ ድምጽ ማጥፊያ ወይንም ኖይዝ ካንስሊንግ ሄድፎን ያደርጋችሁ እስኪመስላችሁ ድረስ ማለት ነው። አራተኛው ፓርት the 2-3-7 ሪቪዥን ሩል ይባላል። ለምን ነገሮችን እንረሳለን? ዋናው ምክንያትም the forgetting curve ይባላል። መረጃን በትክክለኛው መንገድ የማትከልሱ ከሆነ 80%ቱን በ24 ሰዓት ውስጥ ይጠፋል። መጀመሪያ አጥኑት፣ ከዛ ከ2 ቀን በኋላ ከልሱት፣ ከዛ ከ3 ቀን በኋላ ከልሱት፣ ከዛ መጨረሻ ላይ ከ7 ቀን በኋላ ከልሱት። ስትከልሱ ደግሞ አክቲቭ ሪኮልን ተጠቀሙ። አንድ ወረቀት ውሰዱና ስላጠናችሁ ቶፒክ የምታውቁትን ነገር በሙሉ በቀይ እስክሪፕቶ ወረቀታችሁ ላይ ጻፉ። ከዛም መጽሐፉን ዝጉትና ከመጽሐፉ ያጠናችሁትን ያመለጣችሁን ወይንም ያላስታወሳችሁትን ኮንሰፕት ድጋሚ አጥኑት። ፓርት 5 ኢንቫይሮንመንታል አንከሪንግ። ይሄ በጣም ቁልፍ ነገር ነው። አእምሯችሁ ፓተርን የሚወድ የተፈጥሮ ማሽን ነው። አልጋ ላይ የምታጠኑ ከሆነ አእምሯችሁ የመተኛ ሰዓት ነው የሚመስለው። በቆሸሸ ወይንም በተዘበራረቀ ጠረጴዛ ላይ የምታጠኑም ከሆነ አእምሯችሁ የጭንቀት ሰዓት ነው የሚመስለው። ይህንን ሀክ መጠቀም ትችላላችሁ። በምታጠኑበት ሰዓት ማስቲካ ብታኝኩ ይመረጣል፣ ግን ስታጠኑ ብቻ ማለት ነው። የሚሰራበትም ምክንያት ወይንም ሳይንስ ልንገራችሁ። የማስቲካው ጠረን ወይንም ጣዕም በቀጥታ ከአእምሯችሁ ክፍል ሂፖካምፓስ ጋር ይገናኛል። እነዚህን አይነት ጠረን ወይንም ጣዕም በመጠቀም ያጠናችሁትን በአእምሯችሁ ውስጥ ታግ እንድታደርጉ ይረዳችኋል። ያንኑ ማስቲካ በፈተና ወቅት ስታኝኩ ታግ ከተደረገበት የአእምሯችሁ ክፍል ውስጥ መረጃውን ማስታወስ ትጀምራላችሁ ማለት ነው። ጠረጴዛ ላይ መጽሐፍ ወይንም የምታጠኑበትን ስልክ፣ ላፕቶፕ ታስቀምጣላችሁ። ውሃ እና ማስቲካ ብቻ ታስቀምጣላችሁ ማለት ነው። ፓርት 6 ፋይናል ቲፕስ። አሁን ጠቃሚ ቲፖችን እሰጣችኋለሁ። 2 ጠቃሚ ነገሮችን ልንገራችሁ። ዘ ኮንትሮል ፍላሽ እና 1% አይደንቲቲ ይባላል። አእምሯችሁ በቃ ሲላችሁ ምንድን ነው የምታደርጉት? ስሜቱን ታውቃላችሁ አይደል? አይናችሁ ይዝላል፣ አንገታችሁም ድርቅ ይላል። መጽሐፉንም በመስኮት ብትወረውሩ ደስ ይላችኋል። ያኔ ዲፕሊ በአፍንጫችሁ ኢንሄል አድርጉና ከዛም ወደ ውጭ በአፋችሁ ኤክስሄል አድርጉ። ይሄንን ለ5 ደቂቃ አድርጉት። ይሄ ከደማችሁ ዝውውር ላይ ካርቦን ዳይኦክሳይድን ያወርድና የልብ ምታችሁን በፍጥነት ይቀንስላችኋል። ከዛም ለ5 ደቂቃ ያለ ስልክ ቁጭ ብላችሁ እረፍት ውሰዱ። ሌላኛው 1% አይደንቲቲ ነው። ቶፕ ተማሪ ለመሆን ጂኒየስ መሆን አይጠበቅባችሁ። ከራሳችሁ ተፈጥሮ ጋር መቃረን ማቆም ነው ያለባችሁ። ቻሌንጁ ነገ አንድ የጥናት ሴሽን አድርጉ። ከዛም ለውጤቱ አትጨነቁ። ጀስት ታይመር አስጀምሩና ያጠናችሁትን የጥናት ሰዓት ትራክ አድርጉ። ከዛም ኮሜንት ላይ ከቻላችሁ ብታሳውቁኝ ደስ ይለኛል። እስካሁን በዚህ ማስተር ክላስ ቪዲዮ ከቆያችሁ ከአብዛኛው ተማሪዎች የበለጠ ጥሩ ፍላጎትና አቴንሽን እንዳላችሁ ያሳያል ማለት ነው። በሳይንስ የተደገፉ ሌሎች የአጠናን ዘዴዎችን ከፈለጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሰንብቱ።